ሰላም ጤና ይስጥልኝ። እንደምን አላችሁ የቻናሌ ቤተሰቦች? እንዴት አላችሁ? በሙሉ ዓለም የምትኖሩ የክርስትና እምነት ተከታዮች እንዲሁም ቤተሰቦቼ የምወዳችሁ የምትናፍቁኝ የማከብራችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር የአንድነት የጤና ያደርግልን። ደስ የሚል ዓመት ያደርግላችሁ ሁላችንም የሚያደርግልን። ወደፊት ደግሞ ሀገራችን ገብተን ከቤተሰቦቻችን ጋር በስደትም ያላችሁት ወንድሞቼ እንድናከብር የመድኃኔዓለም የቅድስት ድንግል ማርያም ልጅ የቸሩ መድኃኔዓለም ቅዱስ ፍቃድ ይሁንልን። አብራችሁ ይቆዩ። ዳቦዬ ከሚገርማችሁ ገና ሊቆረስ ነው። ነገር ሲሸተኝ ብቻ ሳልቆርሰው ትንሽ እዚህ ጋር ቆረስ አደረጉለት። ከዛ ይሄ ዳቦዬ ማለት ነው። አሁን ይቆረሳል ከእናንተ ጋር ማለት ነው። ይሄንን እንትን ቅጠሉን ላንሳውና እንገናኛለን። ጠብቁኝ። ዳቦ ሊቆረስ ነው። መልካም በዓል። በድጋሚ ሊቆረስ ነው። ኑ ጠርቻችኋለሁ። ይሄው ዳቦ አያችሁልኝ። ዳቦዬ እኔ እናንተ ቀበጥ ይኸው ፎቶ ልነሳ ዋዝልረቦንች ዋው ነው እውነት። አብራችሁ ቆዩ። ገና ብዙ ነገር አለ። እንግዲህ ለብቻዬ ነኝ፣ ሌላ ሰው የለም። ሁሉ ነገር ተሟልቷል። እንግዲህ ያው ሌላ ዓመት ደግሞ ከቤተሰብ ጋር ከልጄ ጋር ከባለቤቴ ጋር ከሁሉም ቤተሰብ ጋር ሆኜ ፏፈሽ ብዬ እንዳከብር ያውቃይ ሁላችንም ማለት ነው። ይኸው አሁን ሁሉ ነገር አለ እንደምታዩት፣ ሁሉ ነገር ተዘጋጅቷል። ዳቦ አለ እዚህ ጋር እንጀራ አለ፣ ቁርጥ እዚህ ጠላ አለ፣ እዚህ ወጥ ስጋ ወጥ አለ፣ ሁሉ ነገር ወራይ ብለን እንደምታዩት ማለት ነው። ግን ያው ደስ ይላል። ለማንኛውም እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ይሄን ይመስላል መስተንግዷችን። ጠላ አለ፣ ሁሉ ነገር አለ። ያው
ብቸኛ ነን። እግዚአብሔር ይመስገን ሁሉ ሰላም ነው። የበላችሁ ዳቦ ዋው ነው። እውነት በጣም ቆንጆ ነው። እንብላ ጋይስ፣ በጣም ነው የሚጣፍጠው። አብሬያችሁኝ ብበሉ ደስ ይለኝ ነበረ ጌታ። በጣም ወዳችኋለሁ።